السلام عليكم ورحمة الله وبركاته. دينا የተከበራችሁ ቻናሌ ቤተሰቦች ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ከእንግዲህ ያገኒ ማለት ነው ሻውዬ ገጠሪያን ሁላችሁም ታውቋታላችሁ። አጋጣሚ ሆኖ ዛሬ እንዴት ዲል አግኝቻታለሁ ማለት ነው። አልሐምዱሊላህ ማለት ሁሌም ተከታታይዋና ደግሞ 4 አመት በላይ እንግባባለን እናወራለን ግን ባካላ አግኝቻት አላውቅም ነበር። ዛሬ አገኘኋት አልሐምዱሊላህ። በሰላም በእቺ እሺ ሰላም ይወርሻችሁ። ሰላም አለይኩም እንዴት ናችሁ? ውድና የተከበራችሁ የሰሙ ቤተሰቦች ሰላም ናችሁ? ሰላማችሁ ብዝት ይበልልን። ሀቢበቲ ስላገኘሁሽ ደስ ብሎኛል እጅግ በጣም አድርጌ። በነገራችን ላይ ቤተሰቦችሽን ወደ ኢትዮጵያ እንደምትገቢ ነግረሻቸዋል? አይዋ አሁን ኢትዮጵያ ላይ ስትገባ ብዙ ነገሮች ያስፈልጓታል። ሰብስክራይብ አድርጓት በመጀመሪያ። ያው እኛ ከዚህ ሀገር ስንገባ ሞልቶልን አይደለም የሆነ በቃ ድሩሪ የሆነ ነገር ካላጋጠመን መቼም በቃ ይብለን አንገባምና ትንሽ ያው ያመማት ነው። ዱአ አድርጉላት ሀገሩም እንዲቀበልሽ እንድትለምጂ ጤናሽም እንዲመለስልሽ ዱአ አድርጉላት። እኔም ዱአ አረግልሻለሁኝ። እጅግ በጣም አዝኛለሁ። በዚህ ባንገናኝ ደስ ይለኝ ነበረ። በጣም እኔ ሪያድ እንደሆነች ነበረ ሲጀመር ማቆም መምጣትሽን አላውቅም። አዎ መምጣትሽንም አልነገርሽኝም። ያው አልሐምዱሊላህ እና አይዞሽ እንግዲህ ያው አገሩ ላይ ገብተሽ አገራችን እንደምታስጎበኝን ተስፋለን። ሄደሽ ደግሞ ወደ ሕክምናሽ ገብተሽ ጥሩ ዜና እንደምታሰሚን ተስፋለን። አይዞሽ የታመመው ሁሉ ምንም ነገር ይሆናል ማለት አይደለም። በነገራችን ላይ ሰው በበሽታ ጥናት ቢሆን የኔ ልጅ እስካሁን እዛ አልደርስም። ይኸው እንደምታያት አልሐምዱሊላህ እዚህ ደርሳለች። ራስሽን አታጨናንቂ። ራስሽን ፍሬ አድርገሽ ደስተኛ አድርገሽ ከቤተሰቦችሽ አላህ በሰላም ይደብልቅሽ። መልካም ምኞቴን እመኝልሻለሁኝ የኔ ውዴት የሀገሬ ልጅ። እኔም ስመጣ እንደምንገናኝ ተስፋ አለኝ። የምትይው ካለሽ ደግሞ ባያቸው መድረኩን ያስቆብሽ። ወላሂ እኔ ምንም አይደለም ግን በጣም ነው ደስ ያለኝ ሰራህ ማለት እኔ ሻውዬን በቲክቶክ በዩቲዩብ ላይ ማያታለው ግን ደሙ ማለት ነው በአካል በጣም ቆንጆ እየናት የምነግራችሁ ነገር እስካሁን አልነገርሽኝም ወላሂ ማለት ነው። ወላሂ በጣም ነው የገረመኝ። እኔ እንደዚህ በፊልተር ምናምን እያቀናበረኝ ነበር የሚመስለኝ። በጣም ቆንጆ ነበር አካል በታዋት ማለት ነው። አመሰግናለሁ። ግን እስካሁን እኮ አላልሽኝም እኮ ከካሜራ ጀርባ ያ ጊዜም አልነበረንም። አመሰግናለሁ የኔ ውድት። አላህ ያስደስትሽ በጤናሽ። በጤና ስደተኞች በጤና አይፈትነን ሁላችንንም። አይዞሽ ኢንሻአላህ። ያው ስልክ እንለዋወጣለን። ጓደኞቼ ደግሞ የኔን ቤተሰቦች አንቺን ቤተሰቦች ሰብስክራይብ ስንት ሰብስክራይብ ነው ያለሽ? 5000 እንደምታስገቧት ተስፋ አለኝ። አሟት ነው ወደ ሀገር የምትገባው። ብዙዎቻችሁ ደግሞ ይሄ ጡት በሽታ የማህፀን በሽታ ነው እያጠቃን ያለው። ጊዜ ስጡ ለራሳችሁ ማለት ፈልጋለሁ። ያኔ አዳክሞ በልቶ እስከሚጨርሰን አንጠብቅ። ይሄንን ነው ለምፈልገው። በጣም አመሰግናለሁ የኔ ወድ ኢንሻአላህ። ያው ጊዜም አልኖረንም ለማጣንም መሻወር በር ላይ ስለሆነ ለማህጨኩል ያለው እንግዲህ አላህ ሰላም ያገናኘን። አንቺን በቀን አሜን ኢንሻአላህ እንገናኛለን። አንድ አካባቢ ነን በነገራችን ላይ አንድ ትምህርት ቤት ምንም ይለየን የለም። በቅርብ ኢንሻአላህ እንገናኛለን። አላህ በሰላም ያስገባሽ በኸይር ያበሽርሽ ሀገሩ የሚቀበልሽ። ይሄንን ነው ልሽ የምፈልገው። እህቶቼ ሰላም ሁኑ። ሰብስክራይብ አድርጓት። ምትያለሽ? አመሰግናለሁ።